እስካሁን ድረስ የሰማናቸው እና የቋንቋ ችግር ብሔሮች የቋንቋ ችግር ፌደራል ቋንቋ አማርኛ ፌደራል ቋንቋ ነው ብለናል። አብረን ያስቀመጥነው ነው እና ይሄ ግምት ያስገባ በየክልላችን ትምህርት መስጠት ነው አማራጭ። ሁላችን ያጸደቅነው አማርኛ ፌደራል ቋንቋ ነው፣ የፌደራል የሥራ ቋንቋ ነው ብለናል። አሁን አንዳንዶች ሰዎች የቀረበው ይሄ እስካለ ድረስ በዚህ ተገዝተን መሄድ ነው የሚመስለኝ። ሁሉም ክልሎች ይህን ተቀብለው ዜጋቸው የፌደራል ይችላሉ። ቋንቋን እንዴት አሰባችሁት? ቋንቋንም በሚመለከት ረገድ እመጣለሁኝ። ቋንቋ ደግሞ ያው የክልሉ ሕዝብ መብቱ ነው፣ በቋንቋው ይናገራል። ፌደራልን በሚመለከት ረገድ አማርኛ የጋራ ቋንቋችን ብለን ነው። አማርኛ የፌደራሉ የሥራ ቋንቋ ነው የተባለው። ደግሞም የሥራ ቋንቋ ሲባል ለምሳሌ የፌደራል መንግስት ለምሳሌ ዳኞችን እንውሰድ፣ የዳኞች አስተዳደርን እንውሰድ። በኢትዮጵያ መጀመሪያ እንደውም የተባለው አንድ ጠቅላይ ፍርድ ቤት ይኖራል ብቻ ነበረ። በኋላ ግን አይ ክልሎችም ጠቅላይ ፍርድ ቤት ሊኖራቸው ይገባል ተባለ። ክልሎች ደግሞ የፌደራልንም ጉዳይ እንዳዩ ስልጣን ተሰጠ። ሁሉ ነገር አዲስ አበባ መጥቶ አንድ ቦታ መታየት እንደሌለበት ታምኖበት፣ ለምሳሌ የፌደራሉ ከፍተኛ ፍርድ ቤት የሚያየውን ጉዳይ የክልል ጠቅላይ ፍርድ ቤት ሊያዩ ይችላል። ስልጣን በዚህ አይነት ነው የተደላደለው። ይሄን በሚያይበት ጊዜ ወክሎ ፌደራሉን ወክሎ በሚያይበት ጊዜ ህዝብም አብሮ ይፈርዳልና በምን ቋንቋ ይነገር ተባለ። አይ በክል ሰርቷል አላቅም። ስለ ቋንቋ ወንድሜ ቅድም እዚህ ጋር አንስቶ ነበርና አንድ ሁለት ነው ላይክ ራሳችን እኛ ድርጅት ላይ የደረሰውን ለምሳሌነት ማቅረብ ፈልጋለሁ። ከኦሮሚያ አካባቢ ወደኛ ቢሮ አካባቢ ለማስገባት ወደ አዲስ አበባ ክልል ማለት ነው ለማስገባት የሞከርንበት ጊዜ አለ። ቋንቋ ላይ ኃይለኛ ችግር እናያለን። ቋንቋ ባለመቻሉ አማርኛ ባለመቻሉ ብቻ ድርጅት ውስጥ መስራት የማይችልበት ሁኔታ ላይ ማየት ችለናል። ማለት ይሄ የሚያሳየው ምንድነው? ቀላል ሊመስለን ይችላል፣ ግን ለምንድነው እንደ ሀገር በካሪኩለም አማርኛን የማይሰጠው? ምክንያቱም መግባቢያና ኢትዮጵያዊነታችንን አንድ የሚያደርገን ቋንቋ ስለሆነ ማለት ነው። እዚህ ላይ ቋንቋንና ዘርን መለየት ያለብን ይመስለኛል። አማርኛ መናገርና አማራ ኢትስ ዲፈረንት። ልክ አማራን ከፍ የሚያደርግ አይነት አዝማሚያ ማሳየቱ ትንሽ ለኔ ጥያቄ የሚሆንብኝ ነገር ነው። ምክንያቱም ቋንቋን መግባቢያና ኢትዮጵያዊነታችንን አንድ የሚያደርግ ነገር ስለሆነ እዚህ ላይ ቢሰራበት ጥሩ ይመስለኛል። ሌላ ድጎማና በጀት ብለው አንድ ብንሰማ ጥሩ ነው። ዳንኤል ብርሃን እባላለሁ ከወርና ፌርስ ሚዲያ ነው። መጀመሪያ ከእንትኔ ለናገር ካሰብኩት ሐሳብ ላፈንግጥና አንድ ነገር ላይ ኮሬክሽን መስጠት ፈልጋለሁ። ማለት በዚህ ደረጃ ያለ መድረክ ላይ ዝም ብሎ እንትን የሆነ ማጠብቀው አይነት ሐሳብ ስላየሁ ነው። ኢትዮጵያ ውስጥ ማጆሪቲ የሚባል ህዝብ የለም፣ በሃይማኖት የለም፣ በቋንቋ የለም፣ በብሔር የለም። ማለት አራቱን የሳመደ የሚችል ሰው ይሄንን ካልኩሌት አድርጎ ማግኘት ይችላል። አብላጫ የሚባል ህዝብ ሊኖር ይችላል፣ ፕሉራሊቲ። ማጆሪቲ የሚባል ግን የለም። ሶ ይሄንን መጀመሪያ ክሊር አውት ማድረግ አለብን። ሁለተኛ በቋንቋ ደረጃ አናሳም አይባልም፣ ንዑሳን ነው የሚባለው። ሶስተኛ ነገር የኢትዮጵያ ህገ መንግስት አወቃቀሩ ራሱ ማይኖሪቲ ማጆሪቲ እንዳይኖር ያንን ባላንስ የሚያደርግ ነው። ይሄንን መረዳት ያስፈልጋልና ማለት ይሄ ሌላ ዝቅ ያለ መድረክ ላይ ቀበሌናም ላይ ነው ይሄ እርማት የሚያስፈልግ ይመስለኝ የነበረው። ወደ ዋና ነገር ስመጣ የኢትዮጵያ ፌዴራሊዝም ፕሮፐርሊ አልዳበረም። አሁን ብዙ ከመድረክ ጥሩ ነጥቦች ተነስተዋል። ለሚቀጥለው 10 ዓመት የሚሆኑ ሮድማፕ ሊሆን ይችላል ያቀረቧቸው ነገሮች ኢንተርገቨርንመንታል ሪሌሽን ላይ፣ ፊስካል ላይ፣ ሌሎችም የፓርቲዎች ላይ እንደዚህ ነገር ላይ እኔ ግን ኮሩ እየተቀመጠ አይመስለኝም። እንደኔ ኮር ችግር ብዬ ማስቀምጠው ነፍስ የለውም ፌዴራሊዝም። ለምንድን ነው ሲባል የተቋማዊ ሁለት የሚመጋገቡ በስፐርስ ፊልም የሚደረጉ ተቋማዊ ባህሎች ውጤት ነው። አንድ የኢህአዴግ ተቋማዊ ባህል
ከፍተኛ የሆነ ማዕከላዊነትና ቁጥጥር፣ ሁለት የፌዴራል ተቋሞች ተቋማዊ ባህል አሃዳዊ የሆነ ባህል ማለት ነው። አሃዳዊ የሆነ አስተሳሰብ ስለ ኢህአዴግ ያው ምንም ብዙ ማለት አያስፈልግም። ዲሞክራሲያዊ ማዕከላዊነት ብሎ ነው ራሱን ያሪኝ ያስቀምጠው። የግድ መጥፎ ነው ጥሩ ነው አይደለም። ኦብጀክቲቭ ቫልዩ ጀጅመንት ለመስጠት